አክብሮታዊ ሰላምታችን በያላችሁበት ይድረስ። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ለሰዓቱ ብለን የመራረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። በዛሬው ዕለት በህብረተሰብ ዘንድ ከፍተኛ ቁጣንና ሐዘንን የቀሰቀሰው የህፃን ርብቃ ጉዳይ በህግ የበላይነት ስር መውደቁ ተገለጸ። ህፃኗ ርብቃ ከደረሰባት አሰቃቂ ድርጊት በኋላ በአሁኑ ሰዓት በማቆያ ጣቢያ ተገቢውን እንክብካቤ እየተደረገላት እንደሆነ ታውቋል። ህፃኗ ላይ ጉዳት አድርሳለች የተባለችው ሴትና ባለቤቷ በመገናኛ አካባቢ በሚገኘው ጨፌ ፖሊስ ጣቢያ በህግ ቁጥጥር ስር እንዲውሉ ተደርጓል። ተጠርጣሪዋ ሴት ለፖሊስ በሰጠችው ቃል መሰረት ህፃኗን ስታቃጥል ባለቤቷ በቦታው ተቀምጦ እንደነበረና የዘመዶችን ጸባይ ማውቀው እኔ ነኝ በደንብ አቃጥያት በማለት ድርጊቱን እንዲፈጸም ያበረታታት እንደነበረ መገለጹን ዘገባዎች ያመለክታሉ። ሴትዮዋን አግብቶ የሚኖረው ባል በአሜሪካን ሀገር ከ20 ዓመታት በላይ ከኖረ በኋላ የመጣ ሲሆን ከዚህ ቀደም የሶስት ልጆች እናት የሆነች ሴት ፈቶ እንደነበረና ባህሪው አደገኛና ክፉ እንደሆነ ተገልጿል። መላው የኢትዮጵያ ህብረተሰብ በንዴትና በሐዘን ድርጊቱን አውግዟል። ህፃኗ ላይ በደረሰው ጉዳት ፍትህ እንዲሰፍን ለልጅቷ ተገቢው ካሳ እንዲከፈልና ተጠርጣሪዎች በሕግ ተገቢው ቅጣት እንዲጣልባቸው የበኩሉን ጥያቄ እያቀረበ ይገኛል። ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ ላይ ተቃውሞ ገጠመው። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ የከፍተኛ ትምህርት ተቋማት ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ ከ2019 የትምህርት ዘመን ጀምሮ ተግባራዊ እንደሚሆን መናገራቸውን ተከትሎ ትናንት ሰኞ ህዳር 8 በአንዳንድ የመንግስት ዩኒቨርሲቲዎች ተማሪዎች ተቃውሞ ማሰማታቸውን ዋዜማ ዘግቧል። የተማሪዎች ተቃውሞ ከተቀሰቀሰባቸው ከፍተኛ የመንግስት የትምህርት ተቋማት መካከል አምቦ፣ አርሲ፣ ቡሌ ሆራ፣ ሰላሌ፣ መዳወላቦና ድሬዳዋ ዩኒቨርሲቲዎች እንደሚገኙበት ዋዜማ ከደረሷት መረጃዎች ተረድቻለሁ ብላለች። ተቃውሞ ያሰሙት ተማሪዎች ካስተጋቧቸው መፈክሮች መካከል የመምህርነት ሙያ ስልጠና ያልወሰዱ ተማሪዎችን የማስተማር ብሔራዊ አገልግሎት ስጡ ማለት ተቀባይነት የለውም የሚለው እንደሚገኝበት ምንጮች ነግረውኛል ብሏል ዘገባው። ፕሮፌሰር ብርሃኑ ከሰሞኑን በሕዝብ ተወካዮች ምክር ቤት ቀርበው በአዲሱ መመሪያ ዙሪያ ባደረጉት ገለጻ የመጀመሪያ ዲግሪ ያላቸው ተመራቂዎች የአንድ ዓመት የማስተማር ስነ ዘዴ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ ጠቁሞ እንደነበረ ይታወሳል። የጤና ሚኒስትሯ ዶክተር መቅደስ ዳባ እስካሁን ተጠርጥሮ በለይቶ ማቆያ ያለ ታካሚ አለመኖሩን ተናግረዋል። ዶክተር መቅደስ በማርበርግ ቫይረስ በሽታ ተጠርጥረው የላቦራቶሪ ምርመራ ከተደረገላቸው 17 ሰዎች 14ቱ ሰዎች ኔጌቲቭ ወይም ደግሞ ነፃ መሆናቸውን ገልጿል። ምልክት በታየበት አካባቢ ንክኪ የነበራቸው 129 ሰዎች ራሳቸው ለይተው እንዲያስቀምጡ መልእክት ተናግሯቸዋል ያሉት ሚኒስትሯ ያ ግን በጣም በሩመር ያለውንም ጨምረን ነው፣ ቀጥታ ንክኪ ያላቸው ተብሎም የሚመዘገብ አይደለም፣ ይህንንም እያጣራን ነው ሲሉ ተናግሯል። የጤና ሚኒስትሯ ዶክተር መቅደስ ዳባ የማርበርግ ቫይረስ ከተገኘበት ከጂንካ የወጡ ከቫይረሱ ጋር ንክኪ ያላቸው የተባሉ ሰዎች እንደነበሩ አንስቷል። ከእነርሱ ጋር ንክኪ ያላቸው ሰዎችን የመለየት ስራ እየሰራን ነው፣ እስካሁን ሌላ ቦታ የተገኘ ኬዝ የለም ብሏል። ምልክት አለባቸው ብለን የምንጠራጠራቸውን በሙሉ ምርመራ አድርገናል። ሁሌም እንደዚህ አይነት ቫይረሶች ሲከሰቱ የምንቆጥረው ኬዙ ከተገኘበት ከክልሉ ነው፣ ያለበለዚያ የማደናገጥ ስራ ይሆናል ሲሉ በሌላ አካባቢ ኬዙ አለመገኘቱን ገልጿል። ከደቡብ ኢትዮጵያ ክልል ውጭ ሌላ ፖዚቲቭ ኬዝ አላየንም፣ ወረርሽኙን በአጭር ጊዜ መቆጣጠር ነው ዋናው ዓላማችን ሲሉ ገልጿል። በሽታው በንክኪ የሚተላለፍ ነው፣ የበሽታው ምልክት ካለባቸው ሰዎች ጋር መነካካት አያስፈልግም፣ ሁልጊዜም ካላስፈላጊ ንክኪ መቆጠብ አለብን ሲሉም አሳስቧል። ለዚህ በሽታ የመጀመሪያ መድኃኒቱ መከላከል ነው ያሉት ሚኒስትሯ የበሽታው ምልክት በሚኖርበት ጊዜ በተለይ ትውከት፣ ማስቀመጥ፣ ትኩሳትና እንደዚህ አይነት ነገሮች በሚኖሩበት ጊዜ ሳፖርቲቭ የምንላቸው ሕክምናዎችን ይሰጣሉ ብለዋል። በዓለም አቀፍ ደረጃ ለዚህ ቫይረስ ይሄ ነው መድኃኒቱ ተብሎ የተቀመጠ ነገር አለመኖሩን ጠቅሰው ነገር ግን ሌሎች ሀገሮች የሞከሯቸውን እንዲሁም በሙከራ ላይ ያሉ መድኃኒቶችን ወደኛ ሀገር ማምጣት የሚቻልበትን ሁኔታ ጀምረናል ሲሉ አብራርተዋል። ኤርትራ ባለፉት 6 ዓመታት ውስጥ በትናንሽ ጀልባዎች ከፍተኛ ስደት ከተመዘገበባቸው ሀገራት ውስጥ አንዷ መሆኗ ተገለጸ። ሚግሬሽን ኦብዘርቫቶሪ ከፈረንጆች ከ2018 እስከ 2024 በትናንሽ ጀልባዎች ከፍተኛ ስደት የተመዘገበባቸውን ሀገራት ይፋ ያደረገ ሲሆን 6 ሀገራት ኢራን፣ አፍጋኒስታን፣ ኢራቅ፣ አልባንያ፣ ሶሪያና ኤርትራ ላለፉት 6 ዓመታት ዜጎቻቸው በትናንሽ ጀልባዎች ሀገራቸውን ለቀው በመሰደድ 70% ያህሉን ይይዛሉ ብሏል። በስደት ኢራን 17%፣ አፍጋኒስታን 15%፣ ኢራቅ
12%፣ አልባኒያ 10%፣ ሶሪያ 9%፣ ኤርትራ ደግሞ 8% ይይዛሉ ብሏል። ለዚህ ስደት መነሻው በሀገር ውስጥ ከፍተኛ ግጭት፣ ከባድ የሰብአዊ መብት ጥሰቶች፣ ወታደራዊና አምባገነናዊ አገዛዝና ገደብ የለሽ ወታደራዊ አፈሳን እንደ ምክንያት አስቀምጧል። ኤርትራ በከባድ ጭቆና ጦርነት ሳይሆን በዓለም ላይ ካሉት እጅግ ጨካኝ ስርዓቶች አንዱ ወሰን የሌለው ወታደራዊ ግዳጅ፣ የዘፈቀደ እስር፣ ማሰቃየት፣ ነጻ ፕሬስ አለመኖር፣ የዕድሜ ልክ ወታደራዊ አገልግሎት ለስደት ዋነኛ መንስኤዎች እንደሆኑ ሪፖርት መጥቀሱን አመልክቷል። ከፍተኛ የመንግስት ባለስልጣናት በሲጋራ ኢንዱስትሪ ካልተሰማሩባቸው ሁለት የአፍሪካ ሀገራት አንዷ ኢትዮጵያ ነች ተባለ። ኢትዮጵያ በአፍሪካ የሲጋራ ኢንዱስትሪን ተጽዕኖ ከተቋቋሙ ሀገራት መካከል አንዷ መሆኗም ሪፖርት አመልክቷል። የአፍሪካ የትንባሆ ቁጥጥር ጥምረት የኢትዮጵያ መንግስት ማህበረሰቡን ከሲጋራ ጉዳት ለመጠበቅ የወሰደውን ህጋዊና አስተዳደራዊ እርምጃም አድንቋል። ኢትዮጵያ የኢንዱስትሪ አጋርነትን በመቀነስ የመንግስት ባለስልጣናት ከኢንዱስትሪው ጋር እንዳይገናኙ በማድረግና በመንግስት ተቋማት የሚኖርን የጥቅም ግጭት ሙሉ ለሙሉ በሚባል ደረጃ በማስቀረት ተሳክቶላታል ተብሏል። በሪፖርቱ ኢትዮጵያ የሲጋራ አምራቾች በትላልቅ ብሔራዊ ፕሮጀክቶችና የከተማ ልማት ፕሮጀክቶች ላይ እንዳይሳተፉ ማድረጓ በትልቅ ስኬት ተነስቷል። ኢትዮጵያ የመንግስት አካላት ከሲጋራ አምራቾች ጋር አጋርነት እንዳይፈጥሩ ከ6 ዓመት በፊት አዋጅ ያወጣች ሲሆን የኢትዮጵያ የምግብና መድኃኒት ባለስልጣንም ከኢንዱስትሪው ጋር የሚኖርን አጋርነት በመከታተል ጉልህ ሚና ተወጧል ተብሏል። በተጨማሪም ሪፖርቱ ኢትዮጵያ በአፍሪካ ከኡጋንዳ በተጨማሪ የመንግስት ከፍተኛ ኃላፊዎች የሲጋራ ኢንዱስትሪውን ያልተቀላቀሉበት ወይም ከሲጋራ ኢንዱስትሪ የመጣ ሰው ከፍተኛ ስልጣን ላይ ያልተቀመጠባት ሀገር መሆኗ ተገልጿል።